ሁላችሁም ተረጋጉ ፋሚሊ። ዛሬ ሃይሚ እንዴት በዳኒ ቤት ትመጣለች ብላችሁ እንደደበራችሁ እንደተናደዳችሁ፣ ነገር ግን ዛሬ አስመለክታችኋለሁ። ዛሬ ግን በዋነኝነት አንድ ነገር ልነግራችሁ ፈልጋለሁ። እኔ እንደ አንድ ወንድ ልጅ እንደ አንድ ወንድ የምሬን ነው፣ ዳኒ ያደረገው ነገር በዛሬው ዕለት በጣም አሸማቆኛል፣ በጣም አስከፍቶኛል። የምሬን ነው የምናገረው ፋሚሊዎቼ፣ በጣም አዝኜበታለሁ። ከሱም ደግሞ የምጠብቀውን ነገር ነው ያደረገው። ደንግጫለሁ። ለምን እንደሆነ ልንገራችሁ። አንድ ወንድ ልጅ የገንዛ ሚስቱን ጠርቶ ሌላ ሰው አስታርቂኝ የሚል ብቸኛ ሰው ያየው የተመለከትኩኝ ዳኒን ነው። ይሄ ልጅ ገና ከዚህም በላይ ያደርጋል ፋሚሊዎቼ። ዛሬ ላይ ዝም የተባለው ነገር ነው እስከዛሬ ድረስ ዝም ያልነው ዛሬ እያደረገ ያለው ነገር የሰይጣንነቱን ጎልቶ እያሳየ ነው ፋሚሊዎቼ። ተረጋጉ። ሃይሚ ምንም ልታደርግ አልመጣችም። ዛሬም ተታላን የመጣችው ሃይሚ ሌላ ነገር አይደለም። አብረን እንመለከታለን ፋሚሊዎቼ። ቀጥታ ወደ ቪዲዮ እናልፋለን። ሃይሚና ብሩክ ይታረቃሉ። ሃይሚና ብሩክ ፍቅራቸውን ዳግመኛ እንመለከታለን። ሃይሚና ብሩክ ታርቀው ኬክ ይቆርሳሉ። ሃይሚና ብሩኬን በደስታ እንመለከታቸዋለን። ሁለተኛም ዳግመኛ እናያቸዋለን ብላችሁ የምታስቡ ሰዎች ላይክ እያደረጋችሁ አሳያቸው ፋሚሊዎቼ። ለሁለቱም ነው ሜንሽን አድርጌ ቪዲዮውን መልክላቸው። ይሄንን ቪዲዮ እየተመለከታችሁ ደግሞ ላይክ እና እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዚንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። ቀጥታ ወደ ቪዲዮቹ እናልፋለን። በቃ ሃይሚ ጋር ስልክ እያነሳችልኝ ስላልሆነ አንቺ እንድትደውይላትና ሃይሚን እንድትጠሪያት ነው ፈልጋለሁ። እንዴ ፋሚሊዎቼ እየሰማችሁት ያለውን ነገር እንዴ እኔ ግን ቆይ ሰው በምን ያክል ቢዘቅጥ ነው በምን ያክል አስተሳሰቡ ዱዳ ቢሆን አስተሳሰቡ? የምሬን ነው የምናገረው። እንዴ ዳኒ ምንድነው እያደረክ ያለው? ቆይ ከዚህ ልጅ ላይ አናቷ ላይ የማትወርድላት ለምንድነው? ለምንድነው የማትተዋት ህይወቷን የማትመራበት? እንዴ የራስክን ህይወት መምራት ያቃተ የከበደህ ለምንድነው? አልዋጥልህ ያለ ነገር ለምንድነው? እየገበኝ ያልሆነው ነገር ይሄ ነው ፋሚሊዎቼ። እንዴ ፋሚሊ ዛሬ ይቅርታ ልጠይቅሽ ነው ብሎ ነው ዛሬ እቺ ልጅ የጠራት። ተመልከቱልኝ፣ ይቅርታ ልጠይቅሽ ነው ብሎ ነው ዛሬ የጠራት። ነገር ግን የምሬን ነው የምነግራችሁ፣ ሐሳቡ ሃይሚን ለማግኘት ነው፣ ሌላ አይደለም። በቃ የሱ ስልክ እሱ ስላልተነሳለት በሷ በኩል ለማግኘት ብቻ ነው እንጂ ሶሲ ገደል ገባች፣ ይቅርታ አደረገችለት አላደረገችለት ለሱ ምንም ነው ፋሚሊዎቼ። ተመልከቱልኝ እንግዲህ አንድ ወንድ ልጅ እኔ አላቅም በዚህ ልክ ይወርዳል ብዬ አላስብም ነበር። አንድ ወንድ ልጅ እንዴት ፍቅረኛውን የገንዛ ሚስቱን ጠርቶ ሌላ ሴት አጀናኝኝ በሷ ጋር ተኮራርፈናል፣ በቃ አስማሚኝ፣ እንዴት ነው አመቻችኝ ማለት ምን አይነት ፍጡር ነህ? ቆይ እኔ ዳኒ ግን የምሬን ነው የምናገረው፣ ምን አይነት ፍጡር ነህ? እኔ አልገበኝ እያለ ያለው ይሄ ነው። ምን አይነት ፍጡር፣ ምን አይነት አስተሳሰብ፣ ምን አይነት ነገር ቢኖርህ ነው? የምሬን ነው። ይሄ እኮ ከሰውኛ አስተሳሰብ የወጣ ነው ፋሚሊዎቼ። እቺ ልጅ እኮ ይቅርታ በቃ ሊጠይቀኝ ነው ብላ ነው የመጣች። እስቡት ፋሚሊዎቼ። ዛሬ እኔ ከሶሲ ጋር ምንም ነገር የለኝም። ምንም ስለ ሶሲ ማውራት አልፈልግም። ምክንያቱም አሁን ከዚህ በኋላ እንኳን ሌላ ነገር ብትፈጥር እኔ ምንም አልላት። ምክንያቱም ዳኒ ስለሚገባው፣ የምሬን ነው ዳኒ ስለሚገባው ፋሚሊዎቼ፣ ሌላ ምንም አይደለም። እራት እስኪያይም አሁን እሱን ስታዩ ትረበሻለች ፋሚሊዎች። አሁን ያልጠበቀችው ነገር ነው እዚህ ላይ ምንም ያልጠበቀችው ነገር መሄዷ ልክ አይደለም ፋሚሊዎች። መሄዷ መጀመሪያውኑ ሶሲም ሆነች ዳኒ ጠራት፣ መሄዷ በጣም ስህተት ነው፣ በጣም ስህተት። በቃ ከዚህ በኋላ ማስወጣት ነው ያለባት ከሷና ከብሩኬ ህይወት መውጣት፣ ሙልጭ ብለው ነው መውጣት ያለባቸው እነዚህ ልጆች። ካለበለዚያ ብሩክና ሃይሚን ከመለያየት ወደ ኋላ አይሉ። በቃ ማንም ሄደ ማንም መጣ ብሩክና ሃይሚ ይችላሉ፣ እነሱ ነው የምንፈልገው። በቃ አለቀ አይደለም ፋሚሊዎቼ? የምሬ ነው። ይሄን ሐሳብ በቃ ተካፈሉኛላችሁ ብዬ ተስፋ አደርጋለሁ። ነገር ግን ሃይሚ እኔ አላቅም ከዚህ በኋላ እንኳን ከተገኘሽ የምሬን ነው ችግር ውስጥ ነው የሚከትሽ። በጣም ከባድ ችግር ሊፈጥርብሽ ይችላል ዳኒ። በጣም ከባድ ነገር ሊያደርግብሽ ይችላል። አንቺ እኮ ሴት ነሽ፣ አትሂጂ በቃ ከዚህ በኋላ። የምሬን ነው። አሁን እንኳን በዚህ ያልፋል። ነገር ግን ነገ ከነገ ወዲያ የምሬን ነው ይህ ልጅ የሆነ ነገር ሊያደርጋት ይችላል። በቃ ምክንያቱም ወንድ ልጅ ነው፣ አቅም አለኝ ብሎ ያስባል ምናምን። ሃይሚን ብቻዋን ካገኛት ሌላም ነገር ሊያደርግ ፋሚሊዎች። እኔ በቃ ምንም ማለት አልችልም። ይሄን ነገር እኔ ለእናንተ አልነግራችሁ ምን አይነት ጊዜ ላይ እንዳለንና
ፋሚሊዎቼ በተቻላችሁ አቅም የምሬ ነው ኮሜንት ላይ እየገባችሁ ሃይሚ ታይ በሏት አትሂጂ በሏት ፋሚሊዎቼ። እርግጠኛ ነኝ ያዩታል፣ ትመለከቷለች እሷ። እንደ ብራዚል እጅን ዘርግተህ ትቀራለህ እንዴ? ጭራሽ ሰላም ማለትም ትፈልጋለህ? የህይወታቸውን በጥበጥ ሰላም ልትላት ምናምን ነገር መልክ ልትሰራ ሀይሚና ይሆንክ ነገር አንተን አገኛለሁ ብዬ አይደለም የመጣሁት፣ ብቻዬን ነኝ ስላለች ነው የመጣሁት። ሀይሚ ግን የምር ያን ያህል የሚያስከፋ ነገር ከአፍ ይወጣል? አይደለም የምር እኔ ጭምር የምርሽ ነው ሀይሚ? እኔ ደነገጥኩኝ ሀይሚ። እንደዚህ አይነት ጸባይ እኮ ይችብሽ አላውቅም የምር። አንተ ቆይ አይችብሽ አላውቅም ምናምን የት ታውቃታለህ? አታውቃትም እኮ የት ታውቃታለህ? ማንቻው የሚብልህ እኮ ምን እንደዚህ አይነት ሰው ናት ብለህ እኮ መግለጽ አትችልም። 2 ዓመት ከዛም በላይ ቆይታችኋል አይደል? ጨርሰናል ከሷ ጋር ፋሚሊዎቼ። አሁን እኔ ሃይሚ ላይ እየተመለከትኩባት ያለውን ነገር ልንገላችሁ። በጣም ይሉንታ እያጠቃት ነው ፋሚሊዎቼ። የምሬን ነው የምናገረው። ይሉንታ ይዟታል። በቃ ሰውን አግሬሲቭና መናገር አሁን ላይ እየከበዳት ነው። የምሬን ነው እየከበዳት ነው። መናገር ያለብሽን ነገር ሃይሚ ተናግረሽ ከነሱ ዞር ማለት መቻል አለብሽ። ካለበለዚያ ሌላም ነገር ይዞብሽ ይመጣል። ይሄ ልጅ አያርፍም። ሌላም ነገር ይዞብሽ ይመጣል። አንቺን አደጋ ውስጥ እንዳትገቢ፣ እኔ ወጥመድ ውስጥ እንዳትገቢ ነው እየፈራሁልሽ ያለሁት በዚህ ሰዓት። የምሬን ነው የምናገረው። በጣም ነው እየፈራሁልሽ ያለሁት። ለሚስቱ እንኳን ያለውን ክብር አይተሻል አይደለም? ላንቺ ማለት አይደለም ላንቺ ዛሬ ለሚያውቅሽ። የምሬን ነገ ከነገ ወዲያ ምን እንደሚፈጥር አይታወቅም። ይልሽ በቃ በኃይለ ቃል የሚሆን ተናግረሽው ከዚህ ልጅ ዞር ማለት መቻል አለብሽ። ተስፋ እንዲቆርጥ ማድረግ መቻል አለብሽ። መናገር መቻል አለብሽ። ዛሬ ላይ እሷ የምትናገረው የምታውቀው እንኳን እንደዚህ የምትናገረው ስለሱ ጸባይ ጠንቅቃ ስለምታቅ፣ ስለሱ ባህሪ ጠንቅቃ ስለምታቅ ነው እንደዚህ በኃይለ ቃል የምትናገረው። ገባችሁ አይደል ፋሚሊዎች? አንዳንድ ጊዜ ክብር ስትሰጡ ለሰው የምሬ ነው ክብር ስትሰጡ እንትን ያላችሁት ነው የሚመስለው ያን ሰው በቃ። እና ሃይሚ መናገር ያለብሽ ነገር ተናግረሽ ውልቅ በይላቸው በቃ። እነሱም ደግሞ ሶሲም ዳኒም ሁለተኛ ከሃይሚ አጠገብ ማየት አንፈልግም። በቃ አንፈልግም። ህይወታችሁን ኑሩ። ብሩክና ሃይሚን ከህይወታችሁ አስወጡ። በቃ እኛ ሌላ ምን የምንላችሁ ነገር የለም። ሃይሚንም አትጥሯት። በቃ አትጥሯት። ሃይሚም እንዳትሄጂ፣ ሁለተኛ ከተጠራሽም እንዳትሄጂ። በቃ ይህን ነው ልልሽ የምችለው። ምክንያቱም በቃ ሌላ አዲስ ነገር አይፈጠርም። ይህ ልጅ እንግዲህ በሚስቱ አስጠርቶ ሌላ ነገር አስታርቂኝ ምናምን ነገር ብሎ ሌላ አይነት ነገር ከፈጠረ እንጃ ነገ ምን ሊያደርግ እንደሚችል ታስቡታላችሁ። አንተም የራስህን ህይወት ኑር፣ እኔም የራሴን ህይወት እንኑር። የሰው ህይወት ሶሲ ስለኔ እኮ ያገባሽ በጣም ትክክል። ልውጣኔም አንተም ውጣላቸው፣ የህይወታቸውን ይምሩ፣ እኛም የህይወታችንን የግል ህይወታችንን እንምራ። እስኪ እንግዲህ ሁለተኛም መምጣታችሁ ደግሞ የምናደደው ትመጣላችሁ። ከዚህ በኋላ አልመጣም ብላችሁ ሁላችሁም ትመጣላችሁ። እንደዚህ አይነት ስህተት እኮ ቶሎሬት ማድረግ የለብንም ሃይሚ። ሲጀመር የምር ብትወዳት ኖሮ እንዲህ በአጭር ጊዜ ውስጥ አይቀየርም ለሷ ያለ ስሜት። በቃ ይሄንን ነው ሳይም ስናገረው የነበረው። ሃይሚ በጣም ትክክል ነው የተናገረችው። በጣም ልክ የሆነ ሀሳብ ነው የተናገረችው። እስከ ዛሬ ድረስ እስቡት ፋሚሊ 3 አመት ሚዝም ሊያደርጉ ነው። አሁን በቃ ቻው ከተባባሉ ፋሚሊዎች 3 አመት ባከነ ማለት ነው። 3 አመት ባከን። ኢማጂን ፋሚሊዎች፣ የምሬን ነው። አንድ ሰው በ3 አመት ውስጥ ምን ያክል ርቀት እንደሚሄድ ይታወቃል። ምን ያክል እንደሚያስብ፣ ምን ያክል ኢማጂኔሽን ውስጥ እንደሚገባ አስቡት ፋሚሊዎች። ነገን ብቻ ነው የሚያስቡት። ነገ ምን እናድርግ ነው እንጂ አንድ እንደሆነ የታወቀ ነው። ግን በምን እንዴት ችላችሁት ነው? እንዴት ሃይሚ እንተናስ ሶሲስ እንዴት ችለሽ ሆኖ ይሄን ያክል የቆየሽው? እኔ በጣም ጥያቄ ምልክት። በጣም ያስገረመኝ ነገር ይሄ ነው። በቃ እንደዚህ እንዴት ተቻችላችሁ እንደቆያችሁ እንዴ? ሃይሚ ዳኒ በቃ እኔ ይቅርታ አድርጌልሃለሁ። ከሶሲ ጋር ምንም ነገር የለም፣ ጨርሰናል። ምን ማለት ነው እንዴ? እኔ ይሄ ልጅ እዚህ ልጅ ጋር ለፊት እኔ እንዳልገናኝ ፋሚሊዎች እንዴ ምንድን ነው? ቆይ እኔ እንደዚህ አይነት ሰው በህይወቴ አይቻላቅም ፋሚሊዎች፣ ፊልም ላይ ካልሆነ በስተቀር እንደዚህ አይነት ሰው እንደዚህ አይነት ካራክተር ለመጀመሪያ ጊዜ ነው እያየሁኝ ያለሁት። ለመጀመሪያ ጊዜ ኢማጂን ፋሚሊዎች፣ ሚስቱን ከዛ ቁጭ አድርጎ እዩት እስኪ። አሁን ልጅቷ ብትሳደብ፣ ብትመተው፣ ብትደበድበው ይፈረድባታል። ይችልሽ
ይፈረድባታል ፋሚሊዎች። የምሬን እኮ ይፈረድባታል። እኔ አላቅም የምሬን ነው ፋሚሊዎች። አሁን ይህ ልጅ እያለው ያለው ነገር ፋሚሊ አልገባችሁ ምን አይነት ዘግናኝ ነገር ጭራሽ እንደ በስማ እኔ አሁን በአንተ ስም እኮ ጠራ ይሆናል ወንድ በሚባለው ብቻ በስማ ነው እንዴ? ምንም ነገር የለንም ማለት ነው ትነግርሻለች ማለት ምንድን ነው የምትነግረኝ? ኢማጂን እሷ ካጠገቡ ስትለይ ነው እንደዚህ እያለ ያለ። ኢማጂን ፋሚሊዎች እሷ ትንሽ ፈቀቅ ስላለች ድምፁን አለስልሶ ኧረ ሰይጣን ይህ እኮ የመጨረሻ አውሬነት ነው ፋሚሊ፣ የመጨረሻ አውሬነት ነው። ሌላ እኔ ምንም ልለው አልችልም ፋሚሊዎች። እኔ አላቅም እንደዚህ አይነት እስስት፣ እንደዚህ አይነት የማይረባ፣ እንደዚህ አይነት እንዲህ ምን አይነት አስተሳሰብ ቢኖርህ ነው? ምን አይነት እኔ እኮ አላቅም። የሰው ህይወት የምታበላሸው ያውቀህ ነው ሰይጣን እየተጫወተብህ ነው? የምሬን ነው። ምን አይነት እንዴት አስበው ነው? እንዴት ሳንተ ይሄ ነውር ነው። የምሬን ነው፣ ነውር ነው ፋሚሊዎች። ጨርሰናል። የኔ ሶሲ ነገር ጨርሰናል። ሃይሚ የተጨነቀች ነው የእውነት ፋሚሊ። አሁን እዚህ ላይ ማን ነው የሴትን ስሜት ላላቅ እችላለሁ፣ የሴትን አስተሳሰብ ላላቅ እችላለሁ ፐርፌክትሊ። ነገር ግን አሁን በዚህን ሰዓት የምሬን ነው፣ አሁን በዚህን ሰዓት ሶሲ የሚሰማት ምንድን ነው ፋሚሊዎች? እስኪ ኮሜንት ላይ ንገሩ። የምሬን ነው። ሶሲ የሚሰማትን ነገር የኔን እነግራችኋለሁ። እናንተ ግን ኮሜንት ላይ ጻፉልኝ። የምሬን ነው። ኮሜንት ላይ ጻፉልኝ፣ ማየት ፈልጋለሁ። ምንድን ነው እየተሰማት ያለ ይቺ ልጅ አሁን በዚህን ሰዓት? ኢማጂን አድርጉት እስኪ ፋሚሊዎች። እሷን ፈንግሎ ከዚሁ ሃይሚ ጋር ሊሆን ሐሳቡ ማለት ነው። አስበሙታል፣ ልቡ ልቅ ብሏል። በአንተ ቤት አሁን በቃ ብልጥ ሆነህ ምናምን ነገር አይደለ? ኧረ በስመ አብ ምን አይነት እኔ አላቅም። እንደዚህ የዘቀጠ አስተሳሰብ እኔ አይቻላቅም። ምንድነው የሚነግረኝ? እሷ ለምንድን ነው የምትነግረኝ? እኔ ስንት ዓመት ሙሉ ጠብቄ። ቆይ ፋሚሊዎች የምሬን ነው። ቆይ አንድ ጊዜ አሁን ማለት ነው እሱ ስለተጠላ ገና ለገና እሱ ኦዲየንስ ስላልወደደው እያደረገው ያለው ነገር ስህተት እንደሆነ ስለሚያውቅ ኦዲየንስም ያለው አስተሳሰብ ስለተቀየረበት እኔ ብቻ ለምን እጠላለሁ? እኔ ብቻ ለምን በክፉ ታያለሁ? ፋሚሊዎች አዳምጡ ይልብ ብላችሁ። እኔ ብቻ ለምን በክፉ ታያለሁ? ለምን እኔ ብቻ እሰደባለሁ? እያደረገ ያለው ነገር ይሄ ነው ፋሚሊዎች። አሁን እሷ አግሬሲቭ ሆና ትመልስለታለች፣ ትሰድበዋለች። አሁን ከዚህ ላይ ፋሚሊ እርግጠኛ ሆኜ የምነግራችሁ ከዛ ያችን ስድብ ይዘን እኛም ደግሞ እናስተጋባለን። እንደዛ አይደለም። አሁን የዳኒ ሀሳብ ያህና ያህ ብቻ ነው ፋሚሊዎች፣ የምሬን ነው። ያህና ያህ ብቻ ነው። ኧረ በስመ አብ ምንም ነገር የሌለ ሶሲ ከአንቺ ጋር ምንም ነገር የሌለም። ጨርሰናል። ሃይሚ እስከዛሬም አይደለም ብዙ ነገር ስታረግ ዝም ያልኩህ አክብር። ጉዞ አያችሁ አይደል ፋሚሊ? ይኸው ስትጣሉ በሰላም ተጣሉ እያልኩኝ ያለሁት እኮ ፋሚሊዎች። ጭራሽ አሁን ይኸው ሚስጥር የነበረው ነገር መውጣት ጀመረ ፋሚሊዎች። ችት ስታደርግብኝ እንደዚህ የነበረው እንደዚህ ጉዞ ኧረ እንዲያው እንዴት ቻልሽው? ሌላ ምንም ልል አልችልም ፋሚሊዎች። እንዴት ቻልሽው? እንዴት ሳስቻለሽ እስከ ዛሬ ድረስ እንደዚህ እያደረገብሽ? እንዲህ እያወቀችው ነው እንደዚህ ያደረገችው ፋሚሊ። አያችሁ አይደል? አንዳንድ ጊዜ የሚያስችል ልብ ይሰጣችኋል። ካሜሬሽን ይመጣው አይደል? ነው ክሊር የሚሆነው ሁሉንም ነገር እኮ አውቃለሁኝ አይደል እንዴ? ሶሲ ዳኒ በቃ ይበቃሃል እንዴ? ኧረ በስመ አብ እኔ አላቅም ምን ማለት እንዳለብኝ ፋሚሊዎቼ። ፈጣሪ የምሬ ነው ጥሩ ትዳር ይስጣችሁ፣ ጥሩ ፍቅረኛ ይስጣችሁ፣ ጥሩ የሆነውን ነገር ሁሉ እመኝላችኋል። የምሬን ነው የምነግራችሁ፣ እመኝላችኋለሁ። ይሄ የአንድ ወንድማችሁ መልካም ምኞት ነው ፋሚሊዎች፣ የአንድ መልካም ምኞት ነው። በቃ ሌላ ምንም ልላችሁ አልችልም። ምክንያቱም ጥሩ ሚስት የፈጣሪ ስጦታ ነች፣ ጥሩ ባለም የፈጣሪ ስጦታ ነው። የምሬን ነው የምነግራችሁ። እባካችሁ ፋሚሊዎች፣ እባካችሁ ፍቅራችሁን አጠንክራችሁ ያዙ፣ እንደዚህ እንዳይሆንባችሁ። የምሬ ነው። አንድ ቀን ሰይጣን ሊፈትናችሁ ይችላል። ነገር ግን ሁሉም ነገር ያልፋል። ሁሉም ነገር አላፊ ነው። የምሬ ነው። ሁሉም ነገር አላፊ ነው። ፋሚሊዎች ፍቅራችሁን ጠብቁ። የዛሬው ቪዲዮ ይመስል ነበረ። በቀጣይ ቪዲዮ ብሩክና ሃይሚ ታርቀው አንድ ላይ ይመጣሉ ብዬ አስባለሁ።
በቀጣይ ቪዲዮ እስከምንገናኝ መልካም ሁሉ እመኝላችኋለሁ። ይሄን ቪዲዮ እየተመለከታችሁ ላይክ እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዚህ እንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። የዛሬ ቪዲዮ ይመስል ነበር። ባይ